ሰላም ውድ ልጆች፣ ዛሬ ከመጽሐፍ ቅዱስ ውስጥ አንድ የሚያምርና ጠቃሚ ታሪክ እነግራችኋለሁ። ይህ የቃየንና የአቤል ሁለት ወንድሞች ታሪክ ነው። በጥንቃቄ አዳምጡ። ዛሬም ልቦ ጥሩ ነገር እንዲማር ያድርጉ። ከረጅም ጊዜ በፊት ዓለም ገና አዲስ በነበረበት ጊዜ ሁለት ወንዶች ልጆች ያሉት ቤተሰብ ይኖር ነበር። ታላቁ ወንድም ቃየን ይባል ነበር። ታናሹ ወንድም አቤል ይባል ነበር። ከወላጆቻቸው ጋር ይኖሩ ነበርና በየቀኑ ይረዷቸው ነበር። ቃየን በምድር ላይ ይሠራ ነበር። ዘር ይተክልና ከአፈር ምግብ ያመርት ነበር። አቤል እንስሳትን ይንከባከብ ነበር። በጎቹም በእርጋታ ይንከባከብና ይጠብቃቸው ነበር። ሁለቱም ወንድማማቾች ጠንክረው ሠርተዋል። እግዚአብሔርም ሥራቸውን አየ። አንድ ቀን አቤል እግዚአብሔርን ማመስገን ፈለገ። ከበጎቹ ውስጥ ምርጡን መረጠ። ስጦታውን በደስታ ልብ ሰጠው። አቤል ፈገግ ብሎ እግዚአብሔር ሆይ ስለ ሰጠኸኝ ሁሉ አመሰግናለሁ እኮ አለ። እግዚአብሔር በአቤል ደግ ልብ ተደስቷል። ቃየን ለእግዚአብሔርም ስጦታ አመጣ። የቃየን ልብ ግን ደስተኛ አልነበረም። ውስጡ ተቆጥቶ ቅናት ተሰማው። ቃየን እግዚአብሔር በአቤል ስጦታ እንደተደሰተ ባየ ጊዜ ልቡ በቅናት ደነዘዘ። እግዚአብሔር ቃየንን በደግነት ተናገረውን። ቃየን ለምን ተቆጣህ? ትክክለኛውን ለማድረግ ከመረጥክ አንተም ደስተኛ ትሆናለህ። ቁጣ በልብህ ውስጥ እንዲያድግ አትፍቀድክ። ነገር ግን ቃየን የእግዚአብሔርን የፍቅር ቃል አልሰማም። ፍቅርን ከመምረጥ ይልቅ ቁጣን መረጠ። ልቡ በቅናት ጨለመ። አንድ ቀን ቃየን ወንድሙን አቤልን በሜዳ ውስጥ አብሮት እንዲሄድ ጠየቀው። ብቻቸው ሳሉ ቃየን በጣም አሳዛኝና የተሳሳተ ምርጫ አደረገ። በቁጣው ምክንያት ቃየን ወንድሙን አቤልን ጎዳው። ይህም እግዚአብሔርን በጣም አሳዘነው። እግዚአብሔር ቃየንን ወንድምህ አቤል የት አለ? አለው። ቃየን አፍሮ እና ፈርቶ ተሰማው። እግዚአብሔር የምናደርገውን ሁሉ ለመደበቅ የምንሞክረውን ነገር እንኳን ያያል። በተሳሳተ ምርጫው ምክንያት ቃየን ቤቱን ለቅቆ መውጣት ነበረበት። ሩቅ ሄዶ በጣም ብቸኝነት ተሰምቶት ነበር። ነገር ግን እግዚአብሔር አሁንም ለቃየን ምሕረት አሳይቶታል። በጉዞውም ላይ ጠበቀው። ስህተት ብንሠራም እንኳ እግዚአብሔር እኛን መውደዱን አያቆምም። ውድ ልጆች፣ ይህ ታሪክ በጣም አስፈላጊ ትምህርት ያስተምራል። እግዚአብሔር ደግና አመስጋኝ ልብን ይወዳል። ቅናትና ቁጣ ሌሎችን ሊጎዱና እኛንም ሊጎዱ ይችላሉ። ቁጣ ሲሰማችሁ አቁሙ። በጥልቀት ይተንፍሱ። ወደ እግዚአብሔር ጸልዩ። ፍቅርን ምረጡ። ደግነትን ምረጡ። ሰላምን ምረጡ። ልጆቼ አስታውሱ፣ በእግዚአብሔር የተወደዳችሁ ናችሁ። ሁልጊዜም ትክክል የሆነውን ማድረግ ትችላላችሁ። ልባችሁ በፍቅር የተሞላ ይሁን። አሜን። ታሪኩን ከወደዱት ቻናሉን ሰብስክራይብ ያድርጉ፣ ለሌሎች እንዲደርስ ሼር ያድርጉ። ላይክ ማድረግም እንዳትረሱ። ስለተከታተሉን እናመሰግናለን።